ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰበር ዜና ተሰምቷል። በጉጉት ሲጠበቅ የነበረው የአሜሪካና የኢራን የሰላም ድርድር በፓኪስታን ዋና ከተማ ኢስላማባድ በይፋ ተጀምሯል። በአሜሪካ በኩል የሰላም ተደራዳሪ ልኡኩን የመሩት ምክትል ፕሬዝዳንቱ ጄዲ ቫንስ ሲሆኑ ከሰዓታት በፊት ኢስላማባድ ሲደርሱ በፓኪስታኑ ሚሊተሪ ቺፍ ኦፊሰር በኩል ሞቅ ያለ አቀባበል ተደርጎላቸዋል። የኢራን ተደራዳሪ ልኡክም ቀደም ብሎ ኢስላማባድ የገባ እንደሆነና ድርድሩ እንደተጀመረ ቢነገርም ግን የድርድሩ ውጤት ምን ይሆናል የሚለው አሁንም በጉጉት እየተጠበቀ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስምምነት ላይ የማይደረስ ከሆነ ወታደራዊ አቅማችን እንዳለ ነው፣ የባህር ኃይላችንም ኢራንን ለማውደም በተጠንቀቅ ላይ ነው ሲሉ በድጋሚ አስጠንቅቀዋል። እሳቸው ይህን ቢሉም ግን በኢራን በኩል ያለው ምላሽ ጠንከር ያለ ነው። ኢራን በበኩሏ ያስቀመጥኳቸው ቅድመ ሁኔታዎችን አሜሪካ የማትቀበል ከሆነ ስምምነት ላይ መድረስ አንችልም የሚል ምላሽ ነው የሰጡት። ይህ በእንዲህ እንዳለ እስራኤል በሊባኖስ የሂዝቦላ ይዞታዎች ናቸው ባለቻቸው ቀጠናዎች ሁሉ ላይ የአየር ድብደባዋን አጠናክራ የቀጠለች ሲሆን በዚህም የኢራን አብዮታዊ ዘብ አባላትም ቤይሩት ውስጥ በእስራኤል ጥቃት እንደተገደሉ እየተነገረ ነው። በሌላ ዜና የናሳ ጠፈርተኞች ከ9 ቀናት የጨረቃ ላይ ቆይታ በኋላ በሰላም ወደ መሬት ተመልሰዋል። አርቴምስ 2 የተባለው የናሳ ጠፈርተኞች ቡድን 4 አባላትን አሳፍሮ ወደ ጨረቃ የተመነጠቀው ከ9 ቀናት በፊት ነበር። በፕሬዝዳንት ዶናልድ ትራምፕ ወደ ጨረቃ ሽኝት የተደረገለት ይህ ቡድን ከ9 ቀናት ቆይታ በኋላ በአሜሪካ በስተምዕራብ በኩል በሚገኘው የፓስፊክ ውቅያኖስ የባህር ዳርቻ ላይ በሰላም አርፈዋል። ይህ ታሪካዊ የተባለ የጨረቃ ጉዞ ወደፊት የጨረቃ ላይ ሽርሽር ሊጀመር የሚችልበት ጊዜ ሩቅ የማይሆንበትንና የአሜሪካን የጠፈር ላይ የበላይነትም ያሳየ ነው ተብሏል።